ሰው ከእግዚአብሔር ሲርቅ ነው ዓላማውንም እየሳተ ስለሚመጣ የህይወት ትርጉምና የመኖሩ ምክንያትም ጭምር አይታወቀው። ለዛ ነው ብዙ ወጣቶች እየኖሩ እንዳልኖሩ የሚመስላቸው እየተነፈሱ እንዳልተነፈሱ ያክል ታፍነው የኖሩ ያክል ስሜት የሚሰማቸው የኖሩበት ህይወት የተፈጠሩበት ሳይሆን እነሱ ሊኖሩት የመረጡት ህይወት ስለሆነባቸው። ስለዚህ እግዚአብሔር መጀመሪያ የሰውን ልጅን መውደዱን ያሳየው ይሄ ሁሉ ችግር እንደሚያመጣ ያወቀ መፍጠሩን። እግዚአብሔር ያውቃል። አዳምንም ሔዋንንም ፈጥሮ ሲያዘጋጃቸው እንደሚበድሉ እኮ ያውቅ ነበር። ለሱ ይሄንን ማወቁ ማይመረ ሁሉን አዋቂ መሆኑን ነው የሚያጠይቀው። አዳምና ሔዋን ሲኖሩ እንደሚበድሉ እንደሚያጠፉ አታርጉ የተባሉትን እንደሚያረጉ ይሄንን ሁሉ እንደሚከውኑ ያውቃል አያውቅም? ያውቃል። እያወቀ መፍጠሩ ነው ሊደንቃችሁ የሚያስፈልገው። እናንተ ልጆቻችሁ እንደሚያጠፉ እያወቃችሁ የሚያጠፉበት ቦታ ላይ አታስቀምጧቸውም፣ ታሻሻዋቸዋላችሁ እንጂ። እግዚአብሔር ግን እንደሚያጠፉ እያወቀ እንደሚያሳዝኑት እያወቀ ምንም ነገር እንዳይጎልባቸው ምክንያት አልባ እንዲሆኑ ማለትም የመጀመሪያዎቹ የሰው ልጅ በደል ተብሎ የሚጠቀሰው እንግዲህ